بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد أحبتي في الله إن شاء الله أهنم متو حديثو يتسنيون كتاب أيابرران نو أسرى سبتنيون حديث زاري إن شاء الله يزن كربنال يحديث رسول عليه الصلاة والسلام ህዝቦቻቸውን ከእሳት ያስጠነቀቁበት ወይም ደግሞ እሳት ሊያስገባቸው ቅጣት ሊያመጣባቸው ከሚችል ነገር እንዲጠነቀቁ ያመላከቱበት ነብያዊ ሐዲስ ነው። ሐዲሱ እጅጉን በጣም አጭር የሆነ ሐዲስ ቢሆንም ነገር ግን የሚያስተላልፈው መልእክት ግን እንደ ቀደምቶቹ ሐዲሶች ሁሉ እጅጉን ትልቅ የሆነን መልእክት ነው የሚያስተላልፈው። أبي هريرة رضي الله عنه وأرضاه سناقروا من قالوا أن رسول الله صلى الله عليه وسلم قال رسول عليه الصلاة والسلام انده بالوالال من قالوا ويل للأعقاب من النار ويل للأعقاب من النار هنا حديث من مالتنا ለተረከሶች ተረከስ ይሄ የእግራችን የኋላው ክፍል ለነሱ ከእሳት ወየውላቸው ከእሳት ጠብቋቸው አሉ ረሱል አለይሂ ሰላቱ ወሰለም። ለምንድን ነው እንደዚህ ያሉት ረሱል አለይሂ ሰላቱ ወሰለም? ይሄ ትልቅ የሆነ ሚስጥር አለው። ሰዎች ብዙ ጊዜ ውዱእ በሚያደርጉበት ወቅት በተለይ ሲጣደፉ ሲቻኮሉ እግራቸውን ሲያጥቡ የኋላውን የእግራቸውን ክፍል ሳያጥቡ ወደ ሰላት ይገባሉ። ይህ ደግሞ ውዱአቸውን የተሟላ አያደርገውም። ውዱእ የተሟላ እንዲሆን ረሱል አለይሂ ሰላቱ ወሰላም በነብያዊ ሐዲታቸው ከዛ በስተፊት አላሁ ሱብሓነሁ ወተዓላ በቁርአኑ ውዱእ እንዴት ማድረግ እንዳለብን አስተምረውናል አመላክተውናል። በዛ መልኩ መደረግ አለበት። ከዛ ውስጥ አንደኛው እስከ ቁርጭምጭማችን ድረስ እግራችንን በውሃ ማጠብ ነው። نعم عبد الله بن عمرو بن العاص የሚባሉ አንድ ታላቅ ሰሐቢይ አሉ ረዲየላሁ ዐንሁማ ሲናገሩ ምን አሉ? አንድ ጊዜ የሆነ መንገድ ላይ ሳለን ጉዞ ላይ ሳለን ረሱል አለይሂ ሰላቱ ወሰለም ከኛ ዘግየት ብለው ነበር። ከዛ በኋላ ረሱል አለይሂ ሰላቱ ወሰለም ከኛ ዘግይተው ነበር የመጡትና እኛ በጣም ድክም ብሎን የአስርን ሰላት ለመስገድ ውዱእ እያደረግን ነበር። እግራችንም ስናጥብ ነበር። አንዳንዶቻችን እግራችን በተለይ የኋላው ክፍል ውሃ በደንብ አልደረሰውም ነበርና የዛን ጊዜ ረሱል አለይሂ ሰላቱ ወሰለም ድምጻቸውን ከፍ አድርገው ወይሉን ሊልአዕቃቢ ሚነናር ወይሉን ሊልአዕቃቢ ሚነናር እያሉ 3 ጊዜ አካባቢ ተናገሩ ወይም ደግሞ አስጠነቀቁን አሉ። ለተረከሶች ከእሳት ወየውላቸው እያሉ አስጠነቀቁን። نعم ይህ ጉዞ አንዳንድ ዑለማዎች እንደሚሉት ከመካ ወደ መዲና በሚሄዱበት ጊዜ ነበር አሉ። የዛን ጊዜ ሰዎች ውሃ ጋር ሲጣደፉ ሄዱና የአስር ሰላትን ለመስገድ በጥልፊያ ውዱአቸውን ማድረግ ይጀምራሉ። የዛን ጊዜ ግን እዛ በሚደርሱበት ጊዜ ረሱል አለይሂ ሰላቱ ወሰለም ያንዳንድ ሰዎች እግር ሙሉ ለሙሉ በተለይ ተረከሳቸው ውሃ አላገኘም ነበር።
ያኔ ረሱል አለይሂ ሰላቱ ወሰላም አስጠነቀቁ። እዚህ ጋር ሐዲሱ ላይ መጀመሪያ ሲጀምር ወይሉን ብሎ ነው የሚጀምረው። ወይሉን ሊልአቃቢ ሚናር። ወይሉን ማለት ነው። አንዳንድ ዑለማዎች ምን አሉ? ወይሉን ማለት አይ እቺ ወይል ማለት እኮ ጀሃነም ውስጥ የምትገኝ ሸለቆ ናት አሉ። እናም ረሱል አለይሂ ሰላቱ ወሰላም ከዛ ጀሃነም ውስጥ ከምትገኘው ሸለቆ ነው ያስጠነቀቁት አሉ። ከመረጃ አንፃር ግን ምንም መረጃ መቅረብ አይቻልም። የጀሃነም ውስጥ የምትገኝ ምን ስለመሆኗ ሸለቆ ስለመሆኗ። አንዳንዶቹ ደግሞ ሐዘን ማለት ነው፣ ትካዜ ማለት ነው አሉ። ሌሎች ደግሞ ሌሎችን ብለዋል። ትልቁ ነገር ግን አረቦች አንድ ሰው ወደ ጥፋት የሚዳርግ ነገር ወደ ሐዘን ወደ ችግር ሊያደርስ የሚችልን ነገር አንድ ሰው ሲፈጽም ወይሉለክ ወየውልህ ተጠንቀቅ ይሄ ወደ መጥፎ ነው የሚያዳርሰው በማለት እንደሚናገሩ እንግዲህ ይነገራል ማለት ነው። نعم عقاب ማለት ምን ማለት ነው? ወይሉን ሊልአቃብ። አቃብ ማለት ጀምዑ አቂብ ማለት ነው። የአንድ ሰው ሙአኸረት አልቀደም ማለት ነው። የእግሩ የኋለኛው ክፍል ማለት ነው። ግልጽ ነው አይደለም? ኢዘን እዚህ ቦታ ላይ ብዙዎቻችን ውዱእ ስናደርግ ኢንቲባህ አናደርግም ማለት ትኩረት አንሰጥም። ረሱል አለይሂ ሰላቱ ወሰላም በዚህ ሐዲስ ላይ ታዳ ለምን የኋላውን የእግራችን ክፍል ብቻ ተናገሩ? የሰው ልጅ እኮ አንዳንድ ጊዜ ፊቱ ላይም እጁ ላይም ሊያዳርስ ይችላል የሚል ጥያቄ ቢነሳ ግን አብዛኛውን ጊዜ ብዙዎች ሰዎች የሚረሱትና እንትን የሚሉት ምንድነው ግንዛቤ የማይሰጡት ለእግራችን የኋላ ክፍል ነው። ያን ሲያስጠነቅቁ ሌላውንም ደግሞ እንዳትረሱ የሚልን መልእክት ያስተላልፋል። نعم ከዚህ ሐዲስ ደግሞ ሌላ የምንረዳው ምንድነው? አንድ ሰው ውዱእ በሚያደርግበት ጊዜ እግሩን ማጠብ እንዳለበት ነው። እግሩ ያ ሰውዬ ለምሳሌ ኹፍ ካላደረገ ወይ ደግሞ ካልሲ ላይ ማበስ ካልፈለገ ቀደም ሲል አስፈላጊዎቹን መስፈርቶች አሟልቶ ሲያበቃ ማለት ነው። ካልፈለገ ግን እግሩ ባዶ ከሆነ እግሩ ላይ ኹፍ ከሌለ ወይም ጀውረብ ወይም ካልሲ ከሌለ ይሄ ሰውዬ እግሩን ማጠብ አለበት። ይሄ ነው ረሱል አለይሂ ሰላቱ ወሰላም ያስተማሩ። ረሱል አለይሂ ሰላቱ ወሰላም እነዛ ሱሐባዎች እግራቸውን ሲያጥቡ ከኋላ እግራቸው ውሃ ደርሶ ስላልነበረ ነው ወየውላችሁ ጠንቀቁ ብለው። እንደውም በአንድ ሐዲስ ረሱል አለይሂ ሰላቱ ወሰላም አንድ የሆነ ሰው ተመለስ ሂድና ውዱእ አድርግ ብለውት ውዱእ አስደርገውታል። እንደገና ውዱእ አድርጎ ተመልሶ ሰግዷል። አንዳንድ ሺዓዎች ምን ይላሉ? ሺዓዎችን ይخالፋል ነው ይህ ሐዲስ። ሺዓዎቹ ምንድነው የሚሉት? አንዳንዶቹ እግር ማበስ ይቻላል ልክ ኹፍ ላይ እንደምናብሰው ካልሲ ላይ እንደምናብሰው እግር ላይ ማበስ ይቻላል ብለው የሚናገሩ አሉ። ይሄ ከነብዩ አለይሂ ሰላቱ ወሰላም ሱና ያፈነገጠ ነው። ባረከላሁ ፊኩም። نعم ሌላው ቀርቶ እንኳን አንዳንድ ሰለፎች የውዱእ አካላታቸው በደንብ ውሃ እንዲደርሰው በማለት የለበሱትን እንኳን ቀለበት እያወጡ እዛ ቦታ ላይ ውሃ እንዲደርሰው ያደርጉ ነበር። ለምሳሌ ኢብኑ ሲሪን የሚባሉ አንድ ትልቅ ዓሊም ነበሩ ከቀደምት አባዎቻችን። እሳቸው ውዱእ ሲያደርጉ ሁሉ ጊዜ እጃቸው ላይ የነበረውን ወይም የሚለብሱትን ቀለበት እያወጡ ነበር እጃቸው የሚያጥቡት። ከዚህ ሐዲስ ሌላው የምንረዳው ምንድነው? የእግራችንን ተረከዝ ከማጠብ በትክክል ከማጠብ መራቅና መዘናጋት ትልቅ የሆነን መዘዝ እንደሚያስከትል እንረዳለን። ረሱል አለይሂ ሰላቱ ወሰላም ነገርየው ቀላል ቢሆን ኖሮ ወየውላችሁ ብለው ባላስጠነቀቁ ነበርና። ስለዚህ አንድ ሰው ውዱእ በሚያደርግበት ጊዜ ውዱእን በጥንቃቄና በተሟላ መልኩ ሊያደርገው ይገባል። ያ ሰውዬ ውዱእን በሚገባ ሁሉንም የሰውነት ክፍሉን መታጠብ ያለበትን ካላዳረሰ ይሄ ሰውዬ
ጥፋትን ሰርቷል ማለት ነው ውዱኡ አልተሟላም ማለት ነው ውዱኡ ደግሞ ካልተሟላ ሰላቱ አልተሟላም ማለት ነው ሰላቱ ደግሞ ካልተሟላ አላሁ Subhanahu Wa Ta'ala ትልቅ የሆነ ምርመራና ጥያቄ ይቀርብበታል የዛኔ ደግሞ አላህ ዘንዳ ቅጣት ሊያመጣበት ነው ማለት ነው نعم ሌላው ቁም ነገር ከዚህ መውሰድ ያለብን ባረከላሁ ፊኩም እስኪ ያስቡት ረሱል አለይሂ ሰላቱ ወሰለም እዚህ ሐዲስ ላይ ምንድነው ያሉት ውዱ የሚያደርጉ ሰዎች ተረከሶቻቸውን በተለይ የሚያጥቡ ሰዎች ወየውላቸው ነው ያሉት አጂብ እሺ ቆይ ጭራሹንም ውዱ የማያደርጉ የማይሰግዱ ሰላት የሚባል ነገር ፈጽሞ የማይሰግዱ ሰዎችስ እንዴት ሊሆኑ ነው እንግዲህ ውዱ ያደረገ እየሰገደ ግን የተወሰነ የሰውነት ክፍሉ የውዱ ውሃ መዳረስ ያለበት የሰውነት ክፍሉ ውሃ ስላልተዳረሰ ወየውለት ብለው ረሱል አለይሂ ሰላቱ ወሰለም የሚያስጠነቅቁና የነገሩን ግዝፈት የሚያመላክቱ የሚጠቁሙ ከሆነ ታዲያ ፈጽሞ ውዱ አድርጎ የማያውቀው ሰውስ እንዴት ሊሆን ነው ሰላት ፈጽሞ የማይሰግድ የሆነ ሰውስ ሁኔታ እንዴት ሊሆን ነው ባረከላሁ ፊኩም والله ነገሩ ከባድ ነው ማለት ነው ሰላታችን ልንሰግድ ይገባል ነገሩ በጣም የከፋ እንዳይሆን ከወዲሁ መጠንቀቅና መገንዘብ አለብን አህበቲ ፊላህ ኢዘን የዛሬው ደርሳችን የሚያስተምረን የሚያስጠነቅቀን የሚያቃጭልብን ደውል ምንድነው ውዱ በመናደርግበት ጊዜ እያንዳንዳችን ውዱ የሁሉም የሰውነታችን ክፍል መዳረሱን በደንብ እርግጠኞች መሆን አለብን ብዙውን ጊዜ በተለይ ወደ መስጂድ ስንሄድ መስጂድ ኢቃም ከተባለ የተሰገደ ከሆነ ውዱ አደራረጋችን ብዙዎቻችን ችግር አለበት ተዳረሰ አልተዳረሰም በደንብ ውሃ ሁሉም ቦታ ደርሷል አልደረሰም የሚለው በደንብ ማጤን አለብን ሰላቱ ይደረስበታል አመለጠህ አይደለም መተካት ትችላለህ ወይ ቀድመህ ኦቨር ከሌለህ ቀድሞ መገኘት ነው ግን ረፈደብህ ውዱ አላደረክም ረጋ ብለህ በሚገባ መልኩ ውዱህን አዳርሰውና ከዛ በኋላ ወደ ሰላት ትከተላለህ እንጂ አንተ 2 ረካ 3 ረካ አደርሳለሁኝ ብለህ ሙሉ ሰላትህን ማጣት የለብህም ረጋ ብለን ውዱአችንን አስተካክለን በደንብ እርግጠኞች ሆነን ወደ ሰላት መግባት ያለብን አንድ ሰው እንደው ዝም ብሎ በጣም የተፋፋመ ጦርነት ውስጥ ሁሉም ሰው መሳሪያውን አንግቦ ያለበት ውስጥ ባዶ እጁን ይገባል እንዴ አይሆንም እንዴት አንተ ሰላት ውስጥ ያለ ውዱ ትገባለህ ፈተና የሄደ ሰውየው በጽሁፍ የሚፈተንበት ቦታ ላይ ስክሪፕቶ ሳይዝ ይገባል እንዴት ይሆናል እንዴ በምን ልጽፍ ነው እዛ ሄደ ቁጭ ልታይ ነው እንዴ አይሆንም ወይ ደግሞ ሰውየው ፈተና ገባ ምንም ሳይጽፍ ባዶ ወረቀት ሰጠ አልፋለኝ ብሎ ተጠበቅ አለበት እንዴ አንተም ልክ እንደዛው ደግሞ ውዱህን በትክክል አድርገው እርግጠኛ ሆነ ሰላት ካልገባ እንዴት ብለህ ነው ሰላት ተቀባይነት የሚያገኘው እንዴት ብለህ ሰግጃለሁኝ ብለህ ታስባለህ ነው ትልቁ ነገር ኢዘን አህበቲ ፊላህ ውዱ በመናደርግበት ጊዜ ትልቅ ጥንቃቄ ማድረግ አለብን ውዱ መዳረስ ያለበት የሰውነት ክፍላችን ሁሉ ካልተዳረሰ ያ ያልደረሰበት ቦታ አንደኛ ረሱል አለይሂ ሰላቱ ወሰለም ከእሳት አስጠንቅቋል ሁለተኛ ደግሞ ሶላታችን ተቀባይነት አያገኝም ለምን ሸርጡን መስፈርቱን ስላላሟላ ማለት ነው هذا والله اعلم والسلام عليكم ورحمة الله وبركاته